መንፈስ ሁላ
እግዚኦ ጎዳናውስ ፍለጋ በወዴት ተገኘ? ራእዩን ተሻግሮ በቀኝ ወርቅ የገዛት ማን ነው? ከደመናትስ በላይ ወጥቶ ያወረዳት ማን ነው? መዋቲ ጎዳናዋን አላወቃትም፣ በሰውም ዘንድ የለችም። ከሰው ሁሉ ተዘነጋች፣ ከሰማይ አዕዋፍም ሁሉ ተሰወረች። እርሷን የገዙ ከእግዚአብሔር ጋር ተወዳጁ፣ እርሷን የሚጠሏት ሞትን ይወዳሉ። ከፀሐይ ይልቅ ታምራለች፣ ከከዋክብትም አኗኗር። እርሷ ቀዳማዊት እንደመሆኗ ከብርሃን ጋር ስትነሳተር ትገኛለች። በእርጅና ሳለች ሁሉን ታድሳለች፣ በየትውልዱም ከጻድቃን ሰውነት ጋር ትፋለሳለች። ከከበረ ዕንቁ እርሷ ትበልጣለች፣ ክብርም ሁሉ መጠኗ አይደለም። ምክር እውቀት አላት፣ ጽና አእምሮም አላት። ነገሥታቱ በእርሷ ይነግሣሉ፣ ኃያላን በእርሷ እውነትን ይጽፋሉ። ደጋጎቹ በእርሷ ይከብራሉ፣ መኳንንትም በእርሷ ምድርን ይይዛሉ። የሚወዷትን ትወዳለች፣ ሕጓን የሚጠብቁትን ትጠብቃለች። እርሷንም የሚሹ ባለሟልነትን ያገኛሉ። በእውነት መንገዶች ትመላለሳለች፣ በእውነት ፍለጋም ትመላለሳለች። ለሚወዷት ሰዎች ብልህ ትሰጣቸው ዘንድ መዝገባቸውንም ተድላን ትመላ ዘንድ ሁሉን የሚያውቅ እርሱ ያውቃታል። ሁሉን የሚገዛ እርሱ ጎዳናውን አሳመረ። እርሱም ለባለሟሉ ለያዕቆብ ለቅዱሱም ለእስራኤል ሰጠው። ከዚህ በኋላ በምድር ላይ ታየች፣ እንደ ሰውም ተመላለሰች። እነሆ ቤትን ሠራች፣ ሰባት አዕማድንም አቆመች። የእርሷን እርድ አረደች፣ በማዕድጓ የእርሷን ወይን ጨመረች። የእርሷንም ማዕድ አዘጋጀች፣ ባሮቿን ላከች። በረጅም ስብከት ሰነፍ የሆነ ሰው ወደ እኔ ይምጣ እያለች እውቀት ያነሳቸውን ትጠራለች። ንሱ የኔን ኅብስት ብሉ፣ የኔን ወይንም ጠጡ፣ ስንፍናን ትታችሁ ኑሩ እያለች ጥበብ ግን መድኃኒታችን ነው። በሥጋው መሥዋዕትነት ያዳነ በደሙ ፈሳሽነት የተወዳችን ለመንግሥቱም የመረጠን ለዘላለሙ ታችን ሰማያት የምትኖር ስምህ ይቀደስ፣ መንግሥትህን ትምጣ፣ ፈቃድህን በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን።
ቁስል የምታድን አንተ ነህ። ለአንድ ልጅ በጌታችን አምላካችንና በመድኃኒታችን በኢየሱስ ክርስቶስ አብ ተናግረሃልና ለአባታችን ለጴጥሮስ እንዲህ ብሎ ተናገረው። አንተ መሰረት ነህ። በዚህችም መሰረት ላይ ክብርት ቤተ ክርስቲያን እሰራታለሁ። የሲኦልን ደጆች ሊያጠፏትና ሊያናውጣት አይችሉም። ለአንተም የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድር ያሰረው በሰማይ የታሰረ ይሆን ዘንድ በምድርም የፈታው በሰማይ የተፈታ ይሆን ዘንድ ወንዶችም ሴቶችም ባሮች ሁሉ በየስማቸው የተፈቱ ነፃም የወጡ ይሁኑ። በመንፈስ ቅዱስ ቃላተ በደለኛ በመሆን በእኔም በባሪያ ቃል በማወቅ ወይም ባለማወቅ ቢሰሩ አቤቱ እሊህን ባሮችን አባቶችንና ወንድሞችን እህቶችንም አስንተ ጠብቃቸው። ዳግመኛም አተ በደለኛ የምሆን እኔንም ወራዳነትን አይተህ ፍታኝ። በዚህ ልዩ ሦስት በሚሆኑ በአብና በወልድ በመንፈስ ቅዱስም ቃል የተፈቱ ነፃም የወጡ ይሁኑ። አተ በደለኛ በምሆን በእኔም በባሪያ ቃል ማሪ ይቅር ባይ ሰውንም የምትወድ አምላካችን እግዚአብሔር ሆይ የዓለሙን ኃጢአት የምታረቅ ወንዶቹንና የሴቶቹን ባሮችን ንስሐቸውን ተቀበል። የዘላለም ደህንነት የሚሆን ብርሃንንም ግለጽላቸው። አቤቱ ኃጢአታቸውን ሙሉ ይቅር በላቸው። ቸር ሰውንም የምትወድ አንተ ነህና ይቅር ባይ አምላካችን እግዚአብሔር ሆይ መዓትህ የራቀ ምሕረትህም የበዛ እውነተኛም የምትሆን የእኔን ኃጢአቴን አስተስርይልኝ። ወንዶችና ሴቶችንም ባሮችንም ሁሉ ከበደልም ከመርገም ሁሉ አድናቸው። በቃላችንም ቢሆን በሥራችንም ቢሆን በሐሳባችንም ቢሆን አቤቱ አንተን ብንበድል ተውልን፣ አስተስርይልን፣ አቃልልን፣ ይቅርም በለን። አምላካችን እግዚአብሔር ሆይ አንተ ቸር ሰውን ወዳጅ ነህና አቤቱ የተፈታን ነፃም የወጣን አድርገን። ወገኖችንም ሁሉ ፍታቸው። አጥየም ቢሆን የንም ባሪያን ፍታኝ። ክቡርም ቢሆን የጳጳሳቱን አለቃ አባ ማትያስን አስበው። ብፁዕ የሚልቀው ጳጳሳችን አባ ኒቆዲሞስን አስበው። አምላካቸው ሆይ ለብዙ ዘመናት ለረጅም ወራት በእውነትና በሰላም መጠበቅ ጠብቅልን። አቤቱ ሀገራችን ኢትዮጵያን አስባት። የሚጣሏትና ጠላቶቿን ፈጥና አስገዛላት። የጳጳሳቱን አለቆች ጳጳሳቱና ኤጲስቆጶሳቱን ቀሳውስቱና ዲያቆናቱን አንባቢዎቹንና መዘምራኑን ደናግሉንና መነኮሳቱን ባሴቶቹንና አባትና የሞቱባቸውን ወንዶቹንና ሴቶቹን ሽማግሎቹና ልጆቹን ክብርት በምትሆን በዚህ ቤተ ክርስቲያን ያሉትን የቆሙትን የክርስቲያንን ወገኖች ሁሉ ክርስቶስን በማመን አጽናቸው። አቤቱ በቀናች ሃይማኖት ሆነው የሞቱትና ያረፉትን አባቶቻችንና ወንድሞቻችንን እህቶቻችንን ሁሉ አስባቸው። ነፍሶቻቸውን በአብርሃምና በይስሐቅ በያዕቆብ አጠገብ አኑር። እኛንም ከኃጢአት ሁሉ ከመርገም ከበደልም ሁሉ ከክደትም ሁሉ በሐሰትም ከመማል ሁሉ ከመገዘትም ሁሉ አድነን። በክደትና በርኵሰት ካላውያንና ከአረማውያን ጋር አንድ ከመሆን አድነን። አቤቱ ጥበብና ኃይልን ልብንና ልቦናን እውቀትንም ስጠን። እንግዲህ ከሚፈታተንን ከሰይጣን ሥራ ሁሉ እስከ ዘላለሙ እንርቅ እንሸሽም ዘንድ አቤቱ ሁልጊዜ ፈቃድን ውድህንም እንሠራ ዘንድ ስጠን። ስማችንን በመንግሥተ ሰማያት በሕይወት መጽሐፍ ከቅዱሳንና ከሰማዕታት ሁሉ ጋር ጻፍ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን።
ክርስቶስ